ግማሽ ዩኒና ቲኑ ኢትዮጵያ ውስጥ የሚኖሩ ባለትዳሮች የልጅ እናትና አባት ናቸው። የሚተዳደሩት በቲክቶክ ነው። ቲክታከር ናቸው። ቲክታክ ላይ ማስታወቂያ በመስራት ነው የሚተዳደሩት። ለእሱ በኃይሉ የሜዳ ሞባይል አፕ ባለቤት ነው። እነሱ ማስታወቂያ ሰሩለት እና የሰሩበትን ሳይከፍል ተጣልተው ብሎክ አድርጓቸው ጠፍቶባቸው ነበረ። ትናንትና እኔ ጋ ላይቬ ላይ መጡ። እሱንም ጠራ ነው። በጣም ረጅም ሰዓት ጠብቀን መጣ። ተነጋገርን። አልከፍልም ብሎ ወርዶ ነበረ። በኋላ ግን ሀሳቡን ቀይሮ ላይቭን ከዘጋው ከአንድ ሰዓት በኋላ አስገብቶ ደረሰኝ ልኮልኝ ስለተፈጠረው ነገር ይቅርታ ብሎም ጽፎልኛል እና እናመሰግናለን። ስፔሻሊ ደግሞ ሜሪዬ ጓደኝነታችሁ ከባይሉ ጋር ያለሽ ጓደኝነት ሳያግድሽ ለሀቅ ስለቆምሽ እጅግ በጣም አድርጌ አመሰግናለሁ። ተሙዬ ወንድሜ ከባይሉ ጋር መተዋወቅ ሳያግድህ ለሀቅ ስለቆምክ በጣም አመሰግናለሁ። እንዲሁም አሜሪካን ሀገር የምትኖሩ አበሾች የተባበራችሁኝ የደወላችሁለት አድሬሱ ምናምን አውጥታችሁ የላካችሁልኝ በጣም ነው የማመሰግነው። ኮሜንታተሮችም ድምጽ ስለሆናችኋቸው አመሰግናለሁ። 211 ሺህ ፎሎ ይዘው ገብተው 214 ሺህ ምናምን ፎሎ ነው ይዘው የወጡት። ፎሎ አድርጋችሁ ዩቱባቸውን ደግሞ ሰብስክራይብ አድርጋችሁ ስለምታበረታቱልኝ አመሰግናለሁ። አሁንም አበረታቷቸው። ታዳጊ ናቸው፣ ይደጉ እና ሁላችሁንም እናመሰግናለን። ግማሹን 70 ሺህ ብር ከአንድ ወር በኋላ ብሏል። እንጠብቃለን። ቴንክ ዩ። ሌላው ደግሞ በገንዘብም ሰፖርት ላደረጋችኋቸው እዛው ላይቭ ላይ አካውንት ነንበራቸውን ሰጠቻችሁ። ሰፖርት ላደረጋችኋቸው በሙሉ እጅግ በጣም አድርጌ አመሰግናለሁ።